በኢጂፒ ላይ በጣም ብዙ ጨረታዎችን ሞክሬያለሁ። በጣም ብዙ ጨረታዎች ደግሞ ሳይሳኩልኝ ቀርተዋል። ለምን አልተሳኩም ብዬ ራሴን ስጠይቅ በዋነኛነትና አንደኛው ምክንያት ሆኖ ያገኘሁት የጨረታ ሰነዱን በደንብ አለማንበብ ዋነኛ እና አንደኛ ምክንያት ሆኖ አግኝቼዋለሁ። ስለዚህ በኢጂፒ ላይ የሚወጡ የትኛውንም አይነት ጨረታዎች እንዴት ነው የመጫረቻ ሰነዱን ከማዘጋጀታችን በፊት የጨረታ ሰነዱን እንዴት ነው ሪቪው የምናደርገው የሚለውን አሁን የምናይ ይሆናል ማለት ነው። ኦኬ አሁን ያው ፈርስት ሎጊን ነው የምናደርገው ኢጂፒ ላይ ደን ቴንደርስ የሚለው ላይ እንመጣለን። ቴንደርስ የሚለው ላይ ከመጣን በኋላ ፈርስት ሌትስ ይሄንን ሞክረው አክቲቭ የሆነ ጨረታ ነው። እዚህ እመጣለሁኝ የጨረታ ዶክመንቱን አየዋለሁኝ ማለት ነው። በመጀመሪያ የምናደርገው ምንድነው እዚህ መተን ፕሮኪውመንት ኦፍ ትሬኒንግ ነው እየጠየቀ ካፓሲቲ ቢልዲንግ ነው የሚጠይቀው። እዚህ መተን በዋነኛነት የምናየው ሎት ኢንፎርሜሽኑን በደንብ ማየት አለብን። ደን በሁለተኛ የምናየው ምንድነው ሌጋል ኳሊፊኬሽን የሚሉ አሉ። ስለዚህ እኒ ኳሊፊኬሽኖችን እነዚህ የተዘረዘሩትን በደንብ ማየት አለብን ማለት ነው። በሁለተኛ ፕሮፌሽናል ኳሊፊኬሽን ይጠይቃል። ፕሮፌሽናል ኳሊፊኬሽንንም በደንብ ማየት አለብን። ይሄ ነው አንደኛው ሪዝን ማለት ነው ጨረታዎችን እንድናልፍም ፌል እንድናደርግም ሪዝን ሊሆንብን የሚችለው። እሱን ካየን በኋላ እዚህ ጋር ደግሞ በሶስተኛ ደረጃ ቴክኒካል ኳሊፊኬሽን ተጠቅሷል ማለት ነው። ስለዚህ ቴክኒካል ኳሊፊኬሽኑን ምን እናደርጋለን በደንብ አንብበን ሌላም የተጠቀሱ እንደ ጨረታው ይለያያል የራሳቸው ኳሊፊኬሽን ስለሚኖራቸው ያንን በደንብ እዚህ እናያለን ማለት ነው። እሱን ካረግን በኋላ ሬጂስተር ነው የምናደርገው። ይህን ከጨረስን በኋላ ምንድነው የምናደርገው ማይ ወርክ ስፔስ ላይ እንሄዳለን። ማይ ወርክ ስፔስ ላይ ከሄድን በኋላ ጨረታውን እዚህ እናገኘዋለን ማለት ነው። ያ ሬጂስተር ያደረግነውን ጨረታ እሱን እከፍታለሁ ማለት ነው። እሱን ከከፈትኩ በኋላ በዋነኛነት የምናየው ምንድነው መጀመሪያ ቴንደር ዶክመንት ነው የምናየው። ቴንደር ዶክመንት ላይ እንመጣለን። ቴንደር ዶክመንትን ትከፍታላችሁ። ደን ቴክኒካል ኪ ከጠየቃችሁ ያን ኪ ታስገባላችሁ ማለት ነው። ፕሪንት ባደረጋችሁት ዶክመንት ላይ ያለው ማለት ነው። ዘን በዋነኛነት የምናየው ምንድነው ኢቫሉዌሽን ሜቶዶሎጂ የሚል አለ። አንደኛ ይሄንን ነው የምናየው። አንደኛ ፕራይመሪ ኢቫሉዌሽን ምን ተጠቅሷል የሚለውን ገብታችሁ በደንብ ዲቴል ማየት አለባችሁ። እዚህ ጋር የተጠቀሱ ሌላ ናሽናሊቲ፣ ሌጋል ኳሊፊኬሽን ቅድም የጠቀስናቸው፣ ፕሮፌሽናል ኳሊፊኬሽን፣ ቴክኒካል ኳሊፊኬሽን ኤቭሪቲንግ እዚህ ጋር ፋይናንሻል ኳሊፊኬሽን ሊጠቀስ ይችላል፣ ፐርፎርማንስ ኳሊፊኬሽን ሊጠቀስ ይችላል። እነዚህም በደንብ ማየት አለብን እንደ ጨረታው ስለሚለያይ ማለት ነው። በሁለተኛ እዚህ ጋር እንደምታዩት ቴክኒካል ኢቫሉዌሽን የሚል አለ። ቴክኒካል ኢቫሉዌሽን ፖይንቶቹ ተቀምጠዋል እዚህ ጋር እንደምትመለከቱት 50 ለእያንዳንዱ ማለት ነው። እነዚህን በደንብ ማየት አለብን ማለት ነው። ስለዚህ ፖይንቶቹ እዚህ ያሉ እነዚህን ቴክኒካል ኳሊፊኬሽኖች በደንብ ማየት አለብን። ስለዚህ በዚህ ቴክኒካል ኳሊፊኬሽን መሰረት ነው መዘጋጀት ያለብን። በሁለተኛ እዚህ ጋር ሌላኛ የምንመለከተው ፋይናንሻል ኢቫሉዌሽን ይላል። ፋይናንሻል ኢቫሉዌሽን ምንም የተገለጸ ነገር የለም፣ ሎወስት ፕራይስ ነው የተባለው። ስለዚህ በሎወስት ፕራይስ ነው የሚሄዱት ማለት ነው። ዘን ዶሜስቲክ እዚህ ጋር የጠቀሱት ነገር አለ። ይህንንም በደንብ ታያላችሁ። ስለዚህ በዋነኛነት ኢጂፒ ላይ መታችሁ ኢቫሉዌሽን ሜቶዶሎጂ ኤንድ ክራይቴሪያ የምትሏን በደንብ ማየት አለባችሁ።